ይካ ይበልካህን ወከማው ጽዋኔም ድረ ተደሩ አንጸረ በጋ ፍጹር ከተመገቡ በኋላ ሥጋ ወደሙን ሰጣቸው። ይህስ መብል ዘአሰርቱ ዓመት ይለዋል ብሎ ሥጋውን ከሰጣቸው በኋላ ደሙን ሰጣቸው። ወይቤ ንስኡ ስትዩ ዝጽዋ ደምየ ውእቱ ለዘበንቲአክሙ ያነቅሑ ኲናት። ስለ እናንተ ነገ በመልዕልተ መስቀል ኲናተ ሐራዊ የሚያፈሰው ደሜ ይህ ነውና እንኩ ጠጡ አላቸው። ድማሬ ያለበት ነው። ያነቆ ባለው ይነክንኮ ይላል። አንድ ጭፍራ የጌታን ጎን ወግቶ ሲነቅለው የጌታ ሰውነቱ ተነዋውጧል። ዛሬም ካህኑ ጽዋውን በእጆቹ ነካ ነካ ያደርገዋል። ጌታዬ እንዲህ ተነዋውጸህ ነበር ለማለት ከአትክልት ወይንን ከአዝርዕት ስንዴን ከፍጥረት አብርሃምን መረጠ። ይካ ይበልካህን ወለዝ ሶበ ትገብርዎ ይህን በምታደርጉበት ጊዜ የሕማሜን የሞቴን የትንሣኤን ነገር ታስቡታላችሁ። ትገብሩ ማለቱ እስከ ዕለተ ምጽአት ሲደረግ ይኖራልና። ወተስካረ ትንሣኤ ትዜንዉ ዜንዉ ሲል ነው። ንዜኑ ሞተከ ወትንሣኤከ ቅድስተ እያላችሁ አስተምሩ። ይበሉህ ንዜኑ ሞተከ እግዚኦ ወትንሣኤከ ቅድስተ ሞትህን ልዩ የሚሆን ትንሣኤህን ሞተ ተነሳ ብለን እንናገራለን። ልዩ አለው ትንሣኤውን ከነ አልዓዛር ትንሣኤ ሲለይ። የነ አልዓዛር ትንሣኤ ዘጉባኤ ይጠብቃል። የጌታ ትንሣኤ ግን ትንሣኤ ዘጉባኤ አይጠብቅምና አንድም አልዓዛር አስነሽ ይሻል፣ እሱ ግን በገዛ ሥልጣኑ ተነስቶአልና ወተንሣእኩ በሥልጣነ ባሕቲትየ እንዲል። አንድም የነ አልዓዛር ትንሣኤ ሞትን ያስከትላል፣ የእሱ ትንሣኤ ግን ሞትን አያስከትልምና። አንድም የነ አልዓዛር ትንሣኤ ሞት በሚስማማው በብሉይ ሥጋ ነው፣ የእሱ ትንሣኤ ግን ተስማሚነት በሌለው በሐዲስ ሥጋ ነውና። ናምን እርገተከ ወዳግመ ምጽአተከ እርገትህን ዳግመኛ ዓለምን ለማሳለፍ መምጣትህን እናምናለን። ንሴብሐከ ወንታመነከ ትንሣኤህን እርገትህን ምጽአትህን አምነን እናመሰግናለን። አንድም እያመሰገንህ እናምናለን። ንሴብሐከ ወንታመነከ ንስእለከ ወናስተበኩዐከ አምነን እያመሰገንህ እንለምንሃለን እንማልድሃለን። አንድም እየለመንህ እየማለርንህ እናመሰግንሃለን። ኦ እግዚእነ ወአምላክነ ጌታችን አምላካችን ሆይ አንተን ሁልጊዜ እናመሰግናለን። ይካ ይበልካህ ኦ እግዚኦ በከመ አምሃ ዘንተ ኅብስተ ባርክ ወፈትት ወወሃብ። አሚሃ በዕለተ ሐሙስ ነው፣ ወደ ኅብስቱ ያመለክታል። አቤቱ በዕለተ ሐሙስ አክብረህ ለውጠህ ለሐዋርያት እንደሰጣቸው ዛሬም ይህንን ኅብስት አክብረህ ለውጠህ ስጣቸው። ይበሉ ሕዝብ አሜን። እውነት ነው ይገባል ይበሉ። ይካ ይበልካህን ኦ እግዚኦ በከመ አምሃ ዘንተ ጽዋዕተ ወቀድስ ወመጡ። አሚሃ በዕለተ ሐሙስ ነው፣ ወደ ጽዋው እያመላከተ በዕለተ ሐሙስ አክብረህ ለውጠህ ለሐዋርያት እንደሰጠሃቸው ዛሬም ይህንን ጽዋ አክብረህ ለውጠህ ስጣቸው። ይካ ይበልካህን ይበሉ ሕዝብ አሜን። እውነት ነው ይገባል ይበሉ። ይካ ይበልካህን ኦ እግዚኦ በከመ አምሃ ወዘንተ ዘዚአየ ተክህኖ ሀበ ርእሱ ይላል፣ ወደ ራሱ ያመለክታል። ይህንን የኔን ሥልጣን አንትሙ ንጹሐን እንዳልካቸው ወእረይ አኮ አንትሙ ዛረይክሙኒ አላ አነ ሐረይኩክሙ እንዳልካቸው ወስመር ሰመርኩክሙ እንዳልካቸው እንደ ሐዋርያት አድርግልኝ። ይበሉ ሕዝብ አሜን። እውነት ነው ይገባል ይበሉ። ይካ ይበልካህን
ወዘንተ ካህነ ዛሉ ምስሌየ እንዘ ይትራዳኒ በዝንቱ ምስጢር። ሀበ ካህን ይላል ወደ ንፍቅ ካህኑ ያመለክታል። በዚህ በሥጋው በደሙ የሚራዳኝን ይህንን ካህን ረስየነ ሎቱኒ ወሊተኒ ከመ ዮሴፍ ወኒቆዲሞስ እለገነዝዎ ለሥጋከ። እሱንም እኔንም አንትሙ ዮሴፍ ወኒቆዲሞስ እለገነዝክምዎ ለሥጋዬ ወአነሂ አአርፈክሙ ዲበ መንበረ ሶፎር እንዳልካቸው እንደ ዮሴፍ እንደ ኒቆዲሞስ አድርገን ይበሉ ሕዝብ። አሜን። እውነት ነው ይገባል ይበሉ። ይካ ይበል ካህን። ወዘንተ ዲያቆነ ዘተልከ በከመ ገላክ አብሶ ካህበ ዘያቢስ መርገመ ሲመተ ክህነት እንቲአነ። ሀበ ዲያቆን ይላል ወደ ዲያቆኑ ያመለክታል። እንደ እስጢፋኖስ የሚያገለግለውን ይህንን ዲያቆን ከማዕርገ ዲቁና ወደ ማዕርገ ቅስና አሸጋግረው ወረስዮ ምሉዐ ጸጋ ወጽድቅ ወሞገስ ከመ እስጢፋኖስ ዘርእየ እሉና ሥላሴ ዘበላዕሉ አንከረ ወተፋጸየ በርደተ መንፈስ ቅዱስ። መንፈስ ቅዱስ አድሮበት የሥላሴን አኗኗር አይቶ እንዳደነቀ እንደ እስጢፋኖስ ይህንንም ዲያቆን ጸጋ ክብር የተመላ አድርገው። ወርኢኩ ርህወ ሰማየ ወኢየሱስ ይነብር በየማኑ እንዲል ይበሉህ። አሜን። እውነት ነው ይገባል ይበሉ። 5 ጊዜ አሜን አለ። የአምስቱ አዕማደ ምስጢር ምሳሌ፣ አንድም የአምስቱ ቅንዋት ምሳሌ ነው። ይካ ይበል ካህን። ወለሉ ሕዝብከ ለተጋቡ ውስተ ቤተ ክርስቲያንከ ቅድስት ምስለ ካህናት ወዲያቆናት። ከቀሳውስት ከዲያቆናት ጋር በቤተ ክርስቲያንህ የተሰበሰቡ ሕዝቡን አቢይ ወንዑስ ትልቁንም ትንሹንም ሴቱንም ወንዱንም አርሉ ለነዚያ ምስጢርከ ቅዱስ ሥጋህን ደምህን ለመቀበል አብቃቸው። መሐር ይቅር በላቸው። ወኢትስኪ አትፍረድባቸው። አንድም ይቅር በላቸው እንጂ አትፍረድባቸው። ይበሉህ። አሜን። እውነት ነው ይገባል ይበሉ። ይካ ይበል ካህን። እግዚኦ መሐረነ ክርስቶስ። እግዚኦ መሐረነ ክርስቶስን የተናገረው ፈያታዊ ዜማን ነው። ደግ ጸሎት ነውና ብሎ ከሥርዓተ ቅዳሴ አምጥቶ ተናግሮታል። አንድም እሱም ተናግሮታል። ሰው ሞቶ ይህንን ጸልዮ አስነስቶበታል። በአቢይ 3 በንዑስ 3 በአጠቃላይ 6 ጊዜ ይዜማል። የስድስቱ ቃላተ ወንጌል ምሳሌ፣ አንድም 5ቱ የአምስቱ ቅንዋት፣ አንዱ የኩናት ሐራዊ ምሳሌ ነው። ይበል ዲያቆን። በኩሉ ልብ ናስተብቁ ለእግዚአብሔር አምላክነ ኅብረተ መንፈስ ቅዱስ ሰናየ ከመ ይጸግወነ። በፍጹም ልቡናችን እግዚአብሔርን እንለምነው በመንፈስ ቅዱስ አንድ መሆንን ይሰጠን ዘንድ፣ አንድም ከመንፈስ ቅዱስ ጋር አንድ ያደርገን ዘንድ አድርገን ብለን እንለምነው። አንድም በመንፈስ ቅዱስ አንድ አድርጎ ሥጋውን ደሙን ልጅነትን ይሰጠን ዘንድ አድለን እንበለው። አንድነታችን ከሱ ጋር አንድም እስበሳችን ነው።